ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነት የጀመረው ጉዞ በድል ብቻ የሚለካ አይደለም። ያየነው ነገር ከውጤትም በላይ ነው። ቡድኑ ዳግም የተወለደ ይመስላል። ያ ጠፍቶ የነበረውና ናፍቆን የነበረው ዩናይትድ በፍጥነትና በክንፍ ማጥቃት ታጅቦ ተመልሷል። ካሪክ ወደ 4-2-3-1 ፎርሜሽን መመለሱ ብቻ ሳይሆን እንደ ሰር አሌክስ ፈርጉሰን ዘመን ለረጅም ደቂቃዎች ኳስን ለተጋጣሚ ሰጥቶ በመከላከል ከዛም በመብረቃዊ ፍጥነት ወደ ማጥቃት መሸጋገርን ይዞ መጥቷል። ብዙዎቻችን በአንድ ጨዋታ ብቻ መደመም የለብንም ብንልም በተጫዋቾቹ ላይ ያየነው የለውጥ መንፈስ ግን ዝም የሚያሰኝ አይደለም። በዛሬው ቪዲዮአችን በማይክል ካሪክ ስር እንደ አዲስ የፈነዱና ወደፊትም ሊያበሩ የሚችሉ 5 ቁልፍ ተጫዋቾችንና የተከተለውን ታክቲክ በጥልቀት እንመለከታለን። ቪዲዮውን ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ አሁኑኑ ላይክ በማድረግ ለሌሎች እንዲደርስም ተባበሩን። አሁን ወደ ዝርዝሩ እናልፋለን። የመጀመሪያውና ትልቁ የካሪክ ታክቲክ ተጠቃሚ ብሩኖ ፈርናንዴዝ ነው። ወደ ተፈጥሯዊ ቦታው ወደ 10 ቁጥር ሚናው ተመልሶ ማየት የሚያስደስት ነገር ነው። ከዚህ በፊት እንደምናየው ከሌላ አማካይ ጋር ቦታ ለመቀያየር ወይም ቦክስ ቱ ቦክስ ለመሮጥ ሲቸገር አልታየም። ብሩኖ ትኩረቱ ሙሉ ለሙሉ ማጥቃት ላይ ብቻ አድርጎ ነበር። በተለይም በጨዋታው ላይ በነፃነት ሃፍ ስፔስ ላይ በመንቀሳቀስ ለዩናይትድ ተከላካዮችና አማካዮች ኳስን ወደፊት ለማድረስ ወሳኝ አማራጭ ሆኖ ነበር። ብሩኖንና ብራያን ምቤሞ በማን ሲቲው አማካይ ሮድሪ ዙሪያ ያደረጉት እንቅስቃሴ ቁልፍ ነገር ሆኖ ታይቷል። ሲቲዎች መሃል ሜዳ ላይ ቁጥራቸውን እንዲያንስ በማድረግ ብሩኖ ጨዋታውን ተቆጣጥሮት ነበር። ብሩኖ በዚህ ጨዋታ 6 የግብ ዕድሎችን በመፍጠርና 1 አሲስት በማድረግ የመጀመሪያው ተጫዋች ሆኗል። ይህ የሚያሳየን ካሪክ ለብሩኖ የሰጠው ነፃነት ቡድኑን ምን ያክል እንደጠቀመው ነው። ኳስ ሲያገኝ በፍጥነት ወደ ክንፍ መበተኑ የፈርጉሰንን የድሮ ስታይል ያስታውሰናል። ሁለተኛው አስገራሚ ተጫዋች ካሲሜሮ ነው። ብዙዎች አብቅቶለታል ብለውት ነበር። ነገር ግን ካሪክ በተጠቀመው 4-4-2 ሚድ ብሎክ የመከላከል ዘዴ ምክንያት ካሲሜሮ እንደ አዲስ ተጫዋች ሆኗል። ዩናይትድ በሃይ ፕሬሲንግ ከመጫወት ይልቅ ወደ ኋላ ፈግፍጎ ቦታዎችን በማጥበብ መጫወቱ ለካሲሜሮ ትልቅ ጥቅም ሰጥቶታል። ለምን? ምክንያቱም ሜዳው ሲጠብ ካሲሜሮ ብዙ መሮጥ አይጠበቅበትም፣ የፍጥነት ችግሩም አይጋለጥም። ይህ ታክቲክ ካሲሜሮ በሪያል ማድሪድ ከዚዳንና አንቸሎቲ ጋር ተጠቅሞ ስኬታማ የሆነበት ታክቲክ ነው። በዚህ ጨዋታ ብቻ 6 ታክሎችንና የኳስ ግንጠላዎችን አድርጓል። ካሪክ ይህንን አደራደር ከቀጠለበት የድሮ ካሲሜሮን ማግኘታችን አይቀርም። ሶስተኛው ኮቢ ማይኖ ነው። በሩበን አሞሪም ስር ተረስቶ የነበረው ኮቢ በካሪክ ስር በመጀመሪያ ጨዋታው ምን ያክል ወሳኝ እንደሆነ አሳይቷል። የ20 ዓመቱ ኮቢ ማይኖ በዚህ ጨዋታ የሽፋን ቦታው አስገራሚ ነበር። ኳስ በሌለበት ሰዓት 7.9 ኪሎ ሜትር በመሮጥ ከማንኛውም የዩናይትድ ተጫዋች በላይ ርቀትን ሸፍኗል። በጨዋታው ላይ የተሰጠው መመሪያ ግልጽ ነበር፣ የሲቲውን ሮድሪን ከጥቅም ውጪ ማድረግ። ይህንን በብቃት ተወጥቷል። የዩናይትድ የመስመር ተጫዋቾች ወደ መሃል እየገቡ ሲያግዙ ሜይኑ መሃል ሜዳውን የመቆጣጠር ሥራውን በአግባቡ ሰርቷል። ይህ ልጅ የዩናይትድ የመከላከል እንዲሁም የመሃል ሜዳ የወደፊት ተስፋ ብቻ ሳይሆን የአሁኑ ሞተር መሆኑን አስመስክሯል። አራተኛውና ምናልባትም ብዙዎቻችሁን ያስገረመው ሃሪ ማጓየር ነው። ካሪክ ወደ ኋላ እያፈገፈገ የመከላከል ጨዋታ ወይም ዲፕ ዲፌንሲቭ ላይን መጠቀሙ ለማጓየር ትልቅ እፎይታ ነው። እንደሚታወቀው ሃሪ ማጓየር ወደ ኋላ ሄዶ የሚከላከልና በአየር ላይ የሚመጡ ኳሶችን የሚቆጣጠር ኦልድ ስኩል ተከላካይ ነው። በዚህ ጨዋታ ኤርሊንግ ሃላንድን እንዴት እንደያዘው አይታችኋል። ሃላንድ በጨዋታው 14 ጊዜ ብቻ ነው ኳስ የነካው፣ ወደ ጎል የሞከረውም ኳስ አልነበረም። የማጓየርና የሊሳንድሮ ማርቲኔዝ ጥምረት ትንሹና ትልቁ የሚባለው አይነት ክላሲክ ጥምረት ነው። ማጓየር በአካልና በአየር ሲቆጣጠር፣ ሊሳንድሮ በኳስ ቁጥጥርና በታችኛው ታክል ያግዛል። ካሪክ ይህንን ሚዛን በደንብ አግኝቶታል። የመጨረሻው ተጫዋች አማድ ዲያሎ ነው። የፈርጉሰንን ዘመን ያስታወሰን የመስመር ላይ ፍጥነት ይዞ መጥቷል። አማድ በተፈጥሮ ቦታው በቀኝ ክንፍ በኩል ተሰልፎ በሰፊ ስፔስ ኳስ እያገኘ ያደረገው እንቅስቃሴ አስደናቂ ነበር። ብሩኖ፣ ሜይኑና ምቤሞ የሲቲን ተጫዋቾች ወደ መሃል ሲስቡ ለአማድ በክንፍ በኩል ሰፊ ቦታ ይፈጠርለት ነበር። ባለፈው ሲዝን
በየ136 ደቂቃው ጎል ወይም አሲስት ያደርግ የነበረው አማድ አሁን በትክክለኛው ቦታውና ፍጥነቱን በሚጠቅም ታክቲክ ውስጥ ገብቷል። በአጠቃላይ ስንመለከተው የማይክል ካሪክ ሚስጥር አዲስ ነገር መፍጠሩ ሳይሆን ነገሮችን ቀላል ማድረጉ ነው። ተጫዋቾቹን በተፈጥሮ ቦታቸው ማሰለፍ፣ አቅማቸውን የሚመጥን ታክቲክ መምረጥና በራስ መተማመን መስጠት። ይህ ቀላል ይመስላል፣ ግን በዘመናዊ እግር ኳስ ውስጥ ወሳኙ ነገር እሱ ነው። 4-2-3-1 ፎርሜሽን ለዩናይትድ ተጫዋቾች አዲስ አይደለም፣ ነገር ግን አተገባበሩ ላይ ያለው ዲሲፕሊን ለውጥ አምጥቷል። እናንተስ ምን ታስባላችሁ? ይህ የካሪክ አጀማመር ቀጣይነት ይኖረዋል ወይስ የአንድ ሳምንት ግርግር ነው? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ።